አንድ ሰውዬ ቤቱ አስጠላውና ቤቱን ለመሸጥ ብሎ ወደ ጓደኛው ይመጣል። ጓደኛውም ታዲያ እንዴት እንደሰራው እንዴት አድርጎ እንዳሳመረው ስለሚያውቅ እያንዳንዱ ተፋሲሉን መጻፍ ጀመረ። ማለትም ለማስተዋወቅ ማለት ነው። ሚዲያም የተለያዩ ነገራቶች ስላሉት ለማስተዋወቅ መጻፍ ጀመረ። ከዛ በኋላ ስለ ቤቱ በቃ ዲቴል የሆኑ ነገራቶችን መጻፍ ጀመረ። እንዴት እንደሚያምር፣ እንዴት ቆንጆ እንደሆነ፣ እንዴት እንደተገነባ፣ ካጠገቡ መዋኛ ገንዳ እንዳለው በቃ ሁሉንም ነገር ማለት ነው። በጣም አሪፍ ቤት እንደሆነ በጣም እያንዳንዱን መጻፍ ጀመረ ማለት ነው። ጓደኛው ሊያስተዋውቅ ስለነበረ ሁሉንም ነገር ስለሚያውቅ አሰራሩን ጓደኛው ስለነበረ ስለሚያውቅ ጻፈ ማለት ነው። ታዲያ ካጠገቡ ሆኖ ይህ ጓደኛው ይከታተል ነበር። ማለትም ሻጩ ማለት ነው፣ የቤቱ ሻጭ ይከታተል ነበረ። ከዛ ተኩራየውና ይህ ሁሉ የኔ ቤት አሰራር ነው አለው። እንዴ ምን ሆንክ አለው። ከዛ አይ በዚህ መልኩ ነው አይቼው አላውቅም፣ እንደዚህ ከሚያምር ቤት እየኖርኩ ነው ልሸጠው ማስማማው፣ በል በቃ መሸጤን ትቼዋለሁ አለው። ከዛ በኋላ መሸጡን ትቶትኝ ከቤቱ በደስታና ደስ ብሎት መኖር ጀመረ። መጀመሪያ አስጠልቶት ነው ቤቱ ሊሸጠው አስቦ የነበረው። በኋላ ግን ተፋሲሉን እያንዳንዱን ነገር የቤቱን ውበትና የቤቱን ማራኪነት ሲያብራራ ሰውየው የቤቱን ማንነት ገባው። ምን ልላችሁ ፈልጌ ነው፣ አላህ ሱብሓነሁ ወተዓላ የሰጠን እጅግ በጣም ብዙ ውብ ነገራቶች አሉን። እኛ በጣም ብዙ ውብ ነገራቶች እና ውጭ ያለውንና ራሳችንን ከሌሎች ጋር በማወዳደር እና ሌላ በመፈለግ ምን እናደርጋለን? ራሳችንን እናጣለን። አለመብቃቃት የሚባለው ነገር ይሄ ምንድነው? አለመብቃቃት ውስጥ ነፍስ በቃኝ አለማለት ይህንን ያመጣል ማለት ነው። የራስን ነገር አለመውደድ ይህንን ነገር ያመጣል። ብዙ ጊዜ በራሳችን በማንነታችን ሊሆን ይችላል፣ በቤተሰቦቻችን ማንነት ሊሆን ይችላል፣ ወይም ደግሞ በተሰጠን አላህ ሱብሓነሁ ወተዓላ ይሄ እናንተ ነው ብሎ በሰጠን ነገር የምናፍር የምንሸማቀቅ እንደዚህ አይነት ሰዎች አለ ኢላ መን ረሒመ ረቢ ማለት ነው። እና ባለን ነገር በተደሰትን ቁጥር አላህ አዘወጀል ይጨምርልናል። ወዝኩሩ ኒዕመተላሂ ዐለይኩም ብሏል አምላካችን። አላህ ሱብሓነሁ ወተዓላ በእናንተ ላይ የዋለውን ጸጋ አስታውሱ አለ። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። አላህ ሱብሓነሁ ወተዓላ የሰጣችሁትን ኒዕማ እኮ ብትቆጥሩት አዘልቁትም አለ። እያንዳንዱን ነገር የተሰጠንን ነገር ብንቆጥረው እያንዳንዷን ነገር ብንቆጥራት እኮ እስካሁን የት በደረስን። እስካሁን ያለን ነገር ምን ያክል ሁልጊዜ አመስጋኝ ባደረግን። በቃ እያንዳንዱ ስቲል ከእስልምናችን ጀምሮ ከተሰጠን ኒዕማ ጀምሮ ከዓይናችን ከእጃችን ከምንበላበት ከማንነታችን ጀምሮ ገብቶሻል። አንድ ሰው ኩላሊትን ለማሳጠብ ጧት እየወጣ እንደዚህ እያለ የሐኪም ቤቱ የእንትኑ ጩኸት ራሱ አእምሮውንም እንደገና መርፌው እጁን እያደነዘዘው እንደዛ እያለ የሚመጣበት፣ እኛ ግን በጤንነታችን እንደፈለግን ሄደን እንደፈለግን ተራመድን የምንመጣበት ሁኔታ ላይ ነው ያለ ነው። በካንሰር በሽታ በተለያዩ በሽታዎች የሚሰቃዩ ሰዎች አሉ። ያንም አላህ ሱብሓነሁ ወተዓላ የሰጣቸው ነው። አልሐምዱሊላህ ብለው ባላቸው ነገር አላህ ሱብሓነሁ ወተዓላ እንዳመሰግኑ ማድረግ ነው ያንም ያለበት። ሁሉም ሰው ባለው ነገር ከሌለው ነገር ያለውን ነገር ቆጥሮ ማመስገን እንዳለበትኝ ያስተምራል ይሄ ታሪክ። አላህ ሱብሓነሁ ወተዓላ ለኢን ሸከርቱም ለአዚደነኩም ማለት ካመሰገናችሁ ጨምረላችኋለሁ፣ ወለኢን ከፈርቱም ከካዳችሁ ግን ኢና ዐዛቢ ለሸደድ አለ፣ ቅጣቴ በጣም ብርቱ ነው አለ አምላካችን አላህ ሱብሓነሁ ወተዓላ በሱረቱል በርሂም ላይ። ስለዚህ ማመስገን መን ሸከረ አላህ ሱብሓነሁ ወተዓላ ያመሰገነ ዐላ ኒዕመቲሂ አሉ ኢብኑ ከሲር ረሂመሁላሁ ተዓላ መን ሸከረ አላህ ሱብሓነሁ ወተዓላ ያመሰገነ ዐላ ኒዕመቲሂ አላህ ሱብሓነሁ ወተዓላ በሰጠው ኒዕማ ላይ የሚያመሰግን ከሆነ ዛደሁ ሚንሃ ከእርሷ የበለጠ አላህ ሱብሓነሁ ወተዓላ ይጨምርለታል። ጠይብ ስለዚህ አመስጋኝ ባሪያ መሆን ብዙ ነገር እንድናገኝ ያደርገናል እና አመስጋኝ ባሪያ እንሁን ለማለት ነው። አላህ ይሕፈዝኩም። አላህ ሱብሓነሁ ወተዓላ አመስጋኝ ያድርገን፣ እርሱን የምንወድ ያድርገን፣ በሱ መንገድ የምንጓዝ ያድርገን። ኢንሻአላህ ያለንን ነገር የምንመለከት የምንቆጥር፣ በዛው ልክ የምናመሰግን አላህ ሱብሓነሁ ወተዓላ ያድርገን። አላህ ይሕፈዝኩም። ሰላም አለይኩም።